አትጨቅጭቀኝ። አትለፍልፊም። ራስሽ ሁሌ እንዳዋረደኝ ነው። በእናትሽ አይንሽን ነው ማጠፋልሽ። እሺ ታላቅ ወንድምሽ እኮ ነኝ። አንቺ ምርሽን ስሚ። በቃ ያማታል እንዴ በእናታችሁ። በቃ እሺ አልናገርም። እቺ እኮ መጣለች። እንደውም ከኋላ ቁጭ በይ። እሺ አንድ ነገር እንዳታወሪ። አንድ ነገር እኔ ከኋላ ነው የምቀመጠው። እቺ በእናትሽ መጣችውን ቶሎ በይ። በቃ አንድ ነገር እንዳታወሪ። ይኸውልሽ እሺ እንዴት ነሽ? ሁሉ ሰላም? እህቴ ነሽ። ተዋወቂያት። ሰላም እንዴት ነሽ? ባይገርምሽ አንቺ ስትመጪ ነው ወደ ኋላ ሂጂ ብሎ ያስቀመጠኝ። አይ ተጨማጭ ነሽ ነግሬሻ ነበር። በጣም ተሰለመች። እናንተ ነክ አለሁልሽ። ሁሉ ሰላም አለ እና ፀሐይ ሆነ ወይ በእናትህ ወንድሜ ስልክህን ስጠኝ። ስልክህን ያዥ። አንቺ ደግሞ ጃንጥላ ትይዢ ምናምን በቃ ደረሰች ወጣሁኝና በቃ አልቻልኩም። ወይኔ ወንድሜ ባለፈው ቆንጅዬ ነው ስታምር ያልካት ልጅ ደወለች ያገኘናት። ለሆነ ለስራ እኮ እንትን የሆነች እንትን በኋላ አወራታለሁ። እስቲ ተጫዋች ነች መጨረሻ። አንቺ ምንድነው ብታይ ተጫዋች መጨረሻ ነገርሽን ነበር። የሆነ ነገር እየዋሸኝ ነው መሰለኝ። ኧረ ምን ዋሻ? አንቺ ስለኔ ነው እንትን አናግራትም። እውነቱን ትክክለኛ እውነቱን ስለኔ እውነቱን ንገራት። ስለኔ እውነቱን ንገራት። እውነቱን እሺ። ይኸውልሽ ኤቢ ማለት ቤት ውስጥ ማለት ነው። ልክ ጧት ሲነሳ አልጋው ላይ ሽንቱን ሸንቷል። በዛ ላይ ደግሞ በጣም ብዙ ሴት ነው የሚያተራምሰው። ሁሉን ነገር እንዳበላሸ ነው።